በእህት ሲደርስ አንገበገብ አይደል? አንተም የሌላ ሰው እህት አስወርጁ ኃላፊነት መሸከም አልፈልግም አላገባሽም ብለሃል። አንቺ ያምሻል አይደል? ለምንድን ነው ደግሞ ካፌ የምትጠሪው? ቤተሰቦቻችን እንዳይሰሙ ነው ወንድሜ። ምኑን ነው የማይሰሙት? መጀመሪያ እንደማትቆጣኝ ማለት ነው። አንቺ ንገሪኝ፣ ምን አጥፍተሽ ነው? ማለልኝ እማትሙት አልቆጣሽም ወንድሜ። አርግዣለሁ። ምን ሀና፣ ሳልገልሽ እየቀለድኩ ነው። በይ እማትሙት ብለህ ምለሃል። እሺ ጊዜው ሳይሄድ ተጋብታችሁ የቤተሰባችን ክብር መጠበቅ አለ። እሱ ሊያገባኝ ፈቃደኛ አይደለም። የትዳርም የልጅም ኃላፊነት መሸከም አይፈልግም እና እንዳስወርደው ነግሮኛል። አይነት ማጂም ነው አስወርጂው የሚለው። የት ነው ያለው ነገር? ወንድሜ ቆይ ተረጋጋ። ቀላል ሰው አይደለም። በጣም አቅም ያለው ሰው ነው። አቅም ምን እንደሆነ አሳየዋለሁ። ይሄ የማይረባ ነው አይደል ወንድሜ? ዳደግ ባለጌ ጭምር ነው። ልክ እንዳንተ። ምን ምሩ? እሷ ደግሞ እዚህ ምን ትሰራለች? በእህት ሲደርስ አንገበገብ አይደል? አንተም የሌላ ሰው እህት አስወርጁ ኃላፊነት መሸከም አልፈልግም አላገባሽም ብለሃል። ምሩዬ እኔ እኮ ለሰርጎች የሚሆን ብር ስለሌለኝ። እኔ እኮ ሰርግ አልፈልግም። የመስክና ስቱዲዮ ፎቶ ከተነሳን በቂ። ለእሱ ደግሞ ችግር የለውም።